እሺ ቻው። እሺ በጣም ይቅርታ ሳላስፈቀደ ስልክ አነሳኝ። ማንሳት ግዴታሽ ሆኖ እንዳነሳሽው ስለማቅ አልተቀየምኩሽም። ኤልያስ ግን ማን ነው? ማለት ጥሩ ልጅ እንደሆንሽ አውቃለሁ፣ ግን አሁን ከእዝራ ጋር አሪፍ ላይ ስላልሆናችሁ መጥፎ ነገር እንዳትሰሪ ብዬ ፈርቼ ነው። ምን አይነት ስህተት? ማለቴ ያው ምናልባት እሾ በሾ አይነት ነገር። አይ ኧረ እኔ እንደዛ አይነት ልጅ አይደለሁም። እዝራ ብዙም ከሰው ጋር ባይቀራረብም ግን ጥሩ ልጅ እንደሆነ ያስታውቃል። ያው እሱን ለመርሳት ብለሽ ሌላው እንዲየቀረብሽ ከሆነ ይቅርብሽ፣ በኋላ ትጸጸቻለሽ። ቆይ እዝራ ነው እንዴ ሽምግልና የላከህ? አይ አንቺ እዝራ አሁን እኔን ሰው ብሎ ሽምግልና ይልከኛል ብለሽ ነው? እኔ ምን አውቃለሁ? ሁኔታ ሁሉ እኮ ስለ ጽዮን ሳይሆን ስለ እዝራ ልታወራ የመጣ ነው የሚመስለው። እንደሱ ከመሰለሽ ይቅርታ። ያው አሁን ስልክ ስታወሪ ነው ትዝ ያለኝ። ኤልያስ ደሴ የማውቀው ልጅ ነው። ደሴ ማለት ደሴ ምን ልትሰሪ ሄድሽ? ያደግኩት ደሴ ነው፣ የተማርኩትም ደሴ ነው። አዲስ አበባ በቅርቡ ነው የመጣሁት። በጣም ይገርማል። ከሰላም ጋር ግን ስትታዩ አብራችሁ ያደጋችሁ ነው የሚመስሉት። ምን ታደርገዋለህ? ዘር እኮ ከልጓም ይስባል። እኔ ይህን ሁሉ መቼ አውቄ ብለሽ? አዎ አንተ እኮ ሰው ብዙም አትቀርብም። ለነገሩ ይህን ታሪክ ብዙ ተማሪ አያውቅም። እና ከኤልያስ ጋር ፍቅር ምናምን አልጀመራችሁም? እሱ ቢፈልግም እኔ ፍላጎቱ አልነበረኝም። ግን እሱ መቼም ተስፋ የሚቆርጥ ልጅ አይደለም። ፍቅር እኮ ተስፋ አይቆርጥም። ፍቅር ይታገሳል። ፍቅር ይቅር ይላል። እሱስ ትክክል ነህ ሀና። አንቺ በጣም ጥሩ ልጅ ነሽ። አንቺን ወዶ በአንቺ ተስፋ ባይቆርጥ ያን ያህል አይገርምም። እኔን እንኳን አታየኝም። ሰላም የሌላት ልጅ አፍቅሬ ይኸው ሰላሜን አጥቼ በእሷ እንኳን ተስፋ አልቆረጥኩም። አይውልህ ቅዱስ፣ ማፍቀር የሚለካው ባፈቀርከው ሰው ማንነት ሳይሆን በአንተ ልብ ልክ ነው። በማፍቀር ተጸጸትክ ማለት ሌላ ህመም ራስ ላይ መክተት ነው። መጸጸት እንኳን አልጸጸትም፣ ግን የልጁ ተስፋ ለመቁረጥ ያን ያህል አይገርምም ብዬ ነው። እሱስ ትክክል ነህ። አንተ ማፍቀርን አምነህ ስትቀበለው የተሻለ ሰው መሆን ትችላለህ። መውደድን ስትወደው ደግሞ የእውነት ሰው መሆን ትችላለህ። እንዴት? በቃ በጣም ፀሐይ ስለሆነ እየሄድን እናውራ። እሺ ደስ ይለኛል። እየሄድን ነው። ቆይ እናንተ ልጆች እኔን በረሃብ ለመድፋት ነው እንዲቆርታችሁ የተነሳችሁት? ምን አደረግን? አንቺም እንደቀዶተሽ ቀረሽ፣ ሰላምም እንደዛው። ሰላምዬ እስካሁን አልመጣችም? አሁን መታ ሻወር እየወሰደች ነው። አንቺ ግን የት ነው ያመሸሽው? ምን ባክህ፣ አንድ ልጅ እኮ አግኝቼ። ምን አይነት ልጅ? ጽዮን የምትባለዋ ልጅ የሚያፈቅራት ቅዱስ የሚባል ልጅ አለ። ደግሞ ረስችው። እናንተን ብላ መታ እንዴት ነው ትታችኋት የምትወጡት? ሰላምዬም ትታት ሄደች እንዴ? አዎ የሆነ ቦታ ደርሼ ልምጣ ብላ እኮ ወዲያው ነው የወጣችው። እናንተን ስታናዘዘዋለች በለኛ። አረ ብዙም አላወራንም። ሰላም ትታ ስትሄድ ደበራት መሰለኝ ወዲያው ነው ወጣች። ተዋት እባክህ። እና እስካሁን እራት አልበላህም? አይገርምሽም? ቤት ውስጥ 7 ሴት ተሰብስቦ እስካሁን እራት አልበላሁም። ወሬኛ። አባዬስ አልመጣም? ገና አልመጣም። እንደሚያመሽ ነግሮኛል። አሁን ሰላምዬ መጥቻለሁ። የት ውለሽ ነው? ደግሞ ሳልነግራችሁ ዛሬ እኮ በድሉን አገኘሁት። በድሉ ደግሞ ማን ነው? የአክስቴ ባዩሽ ባል ነው። አንቺ ጉደኛ፣ ምን ብለሽ አገኘሻቸው? እኔማ ገንዘብ እንደሚወድ ስለማቅ የተወሰነ ገንዘብ ሰጥቼው ስለ ባዩሽ የሚያውቀው ነገር ካለ እንዲነግረኝ ነበር። እና ነገረሽ? ወይ መናገር አይደለም ሊነግረኝ ይቅርና ጭራሽም አላወቀኝ። እንዴ ቆይ እንዴት ነው የማያውቅሽ? ጥንብዝ ብሎ ሰክሮ ነበር። መቼ? ቆይ ሚስቱ ሞታ በዚህ ጊዜ ይሰክራል? መስከር ቢሉሽ መስከር እንዳይመስልሽ፣ ጭራሽ እኮ ራሱን አያውቅም ነበር። ምን አለ አሯርጦሽ ቢሆን ኖሮ። አንተም እንደምታወራው። እውነቴን ነው። እንዴ አንቺ እንዴት እሱ ጋር ትሄጃለሽ? ቆይ በእንዴት ነው ነገር ቢያደርግሽስ? እንዴ ለሱ ላንስ ነው እኔ? አንድ ሙሴ የቀረው ሰካራ ምን እንዳይመጣ ነው። ይልቅ ምን እንዳለኝ ንገራችሁ። እሺ ምን አለሽ? ባዩሽ ኖሮም አልጠቀመችኝም። እንደውም መሞቷን የጠቀመኝ። የመጣ ሄዶ ገንዘብ እየሰጠኝ ነው። እንኳን ሞተች አላለኝ መሰላችሁ? እየቀለድሽ መሆን አለበት። አሬ ምሬ ነው ሀንዬ። ምን እቀልዳለሁ ብለሽ ነው? እንደውም ምን እንዳለ ታውቂያለሽ? መቼ ነው ተመልሳ መታ እንደገና የምትሞተው ብሎ ሙዳ ላይ ያዘብኝ መሰለሽ? አሁን ገባኝ። አንቺ ነሽ መሰለኝ የጠጣሽው። አንተ ደግሞ ጭራሽ ለፍልፎ ከጨረሰ በኋላ አንቺ ማነሽ ብሎኝ አላረፈም። ቆይ አያውቅሽም ነበር እንዴ? አረ በደንብ ነው የሚያቀኝ። ስካሩ ነው እንጂ። እንደውም ምላስሽ የባዩሽን ነው የሚመስለው። የባዩሽ ዲቃላ ነሽ መሰለኝ። ከኔ 1 ሳንቲም አታገኝም ብሎኝ አልሄደ መሰለሽ? እዚህ ላይ ትክክል ነሽ። ምላስሽ የማይና አባይን ሳይሆን የባዩሽን ነው የሚመስለው። አራ በቤተልሽ እናታጠቢ ደንብላ ራት እንድታቀራርብ ንገራት። እሺ ተባለ። ወይ ሰላምዬ፣ አንቺ እኮ ያልቅብሽ።
ክፉ በሽታ ከመሆኑ የተነሳ መዳኛ የለውም። መድኃኒት የሌለው በሽታ ሆኖ ግን አይደለም። መድኃኒቱ የሚገኘው በራሱ ቀውሱ በተፈጠረበት አካል ውስጥ ስለሆነና ስለማይጠቀምበት ግን እንደ መድኃኒት አልባ በሽታ ሊቆጠር ችሏል። እመኑኝ፣ የማይድን በሽታ ነው። በጊዜ ሂደት እንኳ ሊለቅ የማይችል በሽታ ስለሆነም ነው ወንድማችሁ አሁን ድረስ ጥያቄ እንደሆነበት የቀረውና በዚህ ጉባኤ እስከ ማንሳት የደረሰው። የዚህ በሽታ ሰለባዎች ደግሞ መፍትሄውና ፍቱን መድኃኒቱ በራሳቸው ውስጥ መኖሩን ስለማያውቁት የግድ መድኃኒቱን የሚፈልጉት ከሌሎች ነው። በዚህም ማንም ኃይል፣ ማንም ቡድን፣ ማንም ግለሰብ መድኃኒቱ አለኝ እያለ ይጫወትባቸዋል። ማንም ተነስቶ መድኃኒቱ አለኝ ካላቸው ሰፍ ማለታቸው አይቀርም። በዚህ ደካማ ጎናቸው ምክንያትም የሁሉም መጠቀሚያ ለመሆን ሙሉ በሙሉ ዝግጁ የሆኑ ይሆናሉ። ማንኛውም አካል ያሻውን ነገር መድኃኒት ነው እያለ ቢሰጣቸው ይውጣሉ። ምርምር ላይ ነኝና ልሞክርብህ ነው ቢባሉም እሺ ነው የሚሉት። በሽታው ተላላፊ በሽታ ነውና የታማሚውም ቁጥር በየጊዜው እየጨመረ መሄዱ አይቀርምና አፈቀላጤዎች የዚህም በሽታ ሰለባዎች አሰልፈው መጠቀሚያ ከማድረግ አልፈው በሽታውን የሚያባብስ ሌላ መርዝ እንደልባቸው መውጋት፣ በጥብጠው መጋት፣ በፍሬ እየመጠኑ ማዋጥ ይችላሉ። ስለ አወሳሰዱም ማዘዣ ይጽፋሉ። ታማሚዎችን በተጻፈላቸው መሰረት የማይድን በሽታቸውን በሐሰት ክኒን እያከሙ ለሌሎች ታማሚዎችም እያከፋፈሉ ሳያውቁት በሽታውን እያባባሱ እያዛመቱ ይቀጥላሉ። በአጭሩ ሁሉም ዶክተራቸው መሆን ይችላል ማለት ነው። ዶክተር ነኝ መፍትሄ አለኝ ተሰለፉ ቢላቸው ይሰለፋሉ። ሰብአዊነታቸው በሐሰት ፕሮፓጋንዳ ተገፎ ስለተጣለ እንደ ሰው ሳይሆን እንደ ዕቃ ጥርቅም ነውና የሚቆጠሩት ማንም እንዳሻው በየመንገዱ እየጠለዘ ሊጫወትባቸውም ይችላል። የማንነት ቀውስ ክፉ በሽታ ነው ክቡራን። ይህንን ነው በአፍሪካ ስናሰራጨው የኖርነው በሽታ። አሁን ድረስ አልዳኑም። አሁን ድረስ መድኃኒቱ በእጃቸው እንዳለ አላወቁም። ጭራሽ ሰው ሰራሽ በሽታ መሆኑን እንኳን አላወቁም። ለምሳሌ ይሄን ጥያቄ በዚሁ አዳራሽ አንድ ነጭ መሪ አንስቶት ቢሆን ብላችሁ አስቡ። ነጭ መሪ ሆኖ ስለ አፍሪካ ሕዝቦች ተቆርቁሮ ይህንኑ ጥያቄ በዚህ ጉባኤ አንስቶ ቢሆን ኖሮ ወንድማችሁ የደቡብ አፍሪካው መሪ በቀጥታ ዞር ብሎ ጥያቄውን ያየው ነበር። ለአፍሪካ ተቆርቋሪ ሆኖ ይህን ጥያቄ በማንሳቱም የደቡብ አፍሪካው መሪ በአድናቆት ብቻውን ቢሆን ያጨበጭብለት ነበር። በፍቅር ዓይን እያየ ያመሰግነው ነበር። በዚሁ በቅጽበት በዚሁ አዳራሽ ከልቡ ይወደዋል። ያለውን አክብሮትም ከአዳራሽ ውጭ አግኝቶ ይነግረዋል። ጥያቄው የሚደነቅ እንደሆነ እየገለጸ አብሮት ሻይ ቡና ይላል። ወዳጆች ይሆናሉ። እፍ ያለ ፍቅር ውስጥ ገብተው እኛን ሳይጋብዙ ብቻቸውን እየተገባበዙም ሊቀጥሉ ይችላሉ። ልክ ነኝ ወይ ብለው ጠየቁ። ልክ ነው ንግሥት ሆይ፣ እንደዚያ ነው የሚሆነው በማለት የግዳቸውን ፈገግ ብለው መልስ ሰጡ። አዎ ግልጽ ነው። ምክንያቱም በደካማ ጎኑ ነው የገባበት። ልል ስል ቀደምከኝ አይነት ነገር ነው የሚሆነው። ይህ የመላው አፍሪካውያን ጥቁር ሕዝቦች ቁጭት ነውና ለሕዝባችን አስበህ ይህን በማንሳትህ እናመሰግናለን። ወደፊትም አብረን እንታገላለን አይነት ግንኙነት ይመሰርታሉ። በሌላ አገላለጽ የበሽታችን አይነት ካወቀውማ ስለ መድኃኒቱም ያውቃል ተብሎ ይታሰብና ማባባሻ መድኃኒቱን ለመዋጥ ወይም ለመወጋት መዘጋጀት ይከተላል። መርፌውን ተወግቶ ሕዝቡንም ለማስወጋት ማሰለፍን ያስከትላል። በዚህ አይነት ሂደት የታማሚዎችም የፈዋሾችም ቁጥር በየጊዜው እየጨመረ ቀጥሎ ፈዋሾቹ እያተረፉ መድኃኒት ፈላጊዎቹ እየከሰሩ እየደከሙ ወደ መጨረሻው አይቀሬ ውድቀት ይደርሳሉ። እባካችሁ በኃያል አገር መሪ ግለሰብነታችሁ ደረጃ የማንነት ቀውስ ያለባችሁ ካላችሁ አሁኑኑ በዚሁ ቅጽበት መድኃኒቱን መውሰድና እዚሁ ድናችሁ መውጣት አለባችሁ። በእርግጥ ከኃያል አገራት ውስጥ የዚህ በሽታ ሰለባ የሆኑ ሕዝቦች አሉ አይመስለኝም። አፍሪካ ላይ ግን ያው ያለ ነውና ይህ ምክሬ በዋናነት የሚጠቅመው ላንተ ይመስለኛል። ከዚህ በሽታ ተላቀህ እንድትወጣ ከማሳሰቢያ ጋር ማስጠንቀቅ ይኖርብኛል። እንደ መልስም መፍትሄውን ባጭሩ ልናገር። መፍትሄው ስለ ሰው ልጅ አፈጣጠር ማወቅ ነው። ይህን ደግሞ ማወቅ የሚቻለው በሃይማኖት ነው። እውነታውን ማወቅና መቀበል ተገቢ ነው። ይህ ሽንፈት አይደለም ክቡራን። በዓለማችን ውስጥ አንድ የጋራ እውነት አለ። ሁሉም የሰው ልጆች ፍጡር መሆናቸው። ይህን የሚክድ የለም።
የዚህ የጠቀስኩት በሽታ ሰለባዎች ግን በጣም በበሽታው ከመዳከማቸው የተነሳ በዚህ እውነት ላይ ይስማሙ ይችላሉ። ስላልተስማሙ ግን እውነታውን አይለውጡትም፣ መድኃኒቱንም አያገኙትም። የሰው ልጅ በተለያየ የቆዳ ቀለም እኩል የአካል ክፍሎች ኖረውት እኩል ሰው ሆኖ ተፈጥሯል። ስርጭቱ ከዚያች መከረኛ ሀገር ተነስቶ የቀጠለ ነው። በዓለማችን 3 አይነት የቆዳ ቀለም ነው ያለው። 3ቱም አይነት የቆዳ ቀለም ያላቸው ነገዶች በዚያች ሀገር የሚገኙት የስርጭቱ መነሻ ስለሆነች ነው። እዚያው የሚቀሩት ቀርተው ሌሎች በየአቅጣጫው ተሰራጭተዋል። ከዚያ በኋላ ግማሹ በአካባቢው ላይ ሰፍሮ ቀረ፣ ግማሹ ጉዞውን ቀጠለ። አንዳንዱ አምላኩን እንደተቀበለ ቀጠለ፣ አንዳንዱ አምላኩን መተውን መረጠ። አንዳንዱ መንፈሳዊ ሕግጋትን ተቀበለ፣ ሌላው ሳይቀበል ቀረ። ሁሉም በየራሱ መንገድ እየሄደ የመረጠውን ሕይወት በመረጠው ስፍራ መኖር ጀመረ። አንዳንዱ የራሱን ባህል ፈጥሮ ራቁቱን መኖር፣ ሌላው ልብስ ሰርቶ መልበስ፣ አንዳንዱ መሰልጠን፣ አንዳንዱ መሰይጠን መረጠ። አንዳንዱ ፈላስፋ፣ አንዳንዱ የፈላስፋ አድማጭ፣ አንዳንዱ ጎበዝ፣ አንዳንዱ ሰነፍ፣ አንዳንዱ ጦረኛ፣ ሌላው ወሬኛ፣ ከፊሉ ሰልጣኝ፣ ከፊሉ አሰልጣኝ እየሆነ ሁሉም በየፍላጎቱ ተጓዘ። በቃ እንደ ምግብ ምርጫ ውሰዱት። አንዳንዱ ጎመን ይሻለኛል ብሎ መርጦ ጎመን መመገብ ጀመረ ብላችሁ አስቡ። ሌላው ስጋ ይሻለኛል ብሎ መርጦ ስጋ በላና ጎልምሶ ተገኘ። የጎለመሰው በኮሰመነው ላይ ተነስቶ ትግል ገጥሞ ቢረታው ስለ ተረቹ ኃላፊነቱን የሚወስደው ማን ነው? ራሱ ነው። የቀድሞው ኑሮ በየሰዎች ምርጫና ፍላጎት የሚወሰን እንጂ በሐኪም ትዕዛዝ በሳይንስ ምክር የሚወሰን አልነበረም። ሁሉም በየምርጫው ይኖር ነበር። ገሚሱ ሰውነቱን መተልተል፣ ገሚሱ አለመተልተል፣ ከፊሉ ከንፈሩን በሹል ድንጋይ በስቶ በሸክላ ማጌጥ፣ ሌላው ከንፈሩን ማስዋብ፣ አንዳንዱ ወርቅ ቀጥቅጦ ማጌጥ፣ አንዳንዱ ሰውነቱን አፈር በመቀባት ማጌጥ፣ ከፊሉ አርሶ መብላት፣ ከፊሉ አድኖ መብላት፣ አንዳንዱ ተራራ ሲመርጥ፣ ሌላው በሜዳ ሲኖር እያለ የቀጠለ ሂደት ነው ያለው። ሁሉም የየምርጫውን ውጤት እያገኘ የቀጠለ ነው። በተረፈ ሁሉም የሰው ልጅ እኩል ሆኖ የተፈጠረ ነው። ከዚያ በኋላ ለተከሰተው ነገር ኃላፊነቱን የሚወስደው ራሱ ነው፣ ወይም የየጎሳውና የየቤተሰቡ መሪ። እውነቱ ይሄ ሆኖ ሳለ አሁን ላይ በተለይ አፍሪካውያን ያንን የቀድሞ የተሳሳተ ምርጫቸውን ማከም ወይም እንደ ልዩ ባህል ቆጥረው ማግነን ፈልገው ይሁን ምን ይሁን ባናውቅም የሆነ ነገር ይላሉ። አሁን ወንድማችሁ እንዳነሳው አይነት ጥያቄ ብዙዎች ይጠይቃሉ። ጥቁሮች ዝቅ ተደርገዋል ይላሉ። እርግጥ ነው እኛ ቀድመን ሰልጥነን ወዳልሰለጠነው አገር እየሄድን አሰልጥነናል። ዜጎችን ወደ አገራችን በባርነት እያጋዝን ብዙ ሥራ እናሰራቸው ነበር። ይህ ደግሞ በጥቁር ብቻ አይደለም፣ በነጭም አገር አለ። ህንድና ኬንያ፣ ኢንዶኔዥያና ኳታር ወዘተ ሁሉም የኛ ግዛት ስለነበር ከነጭም ከጥቁርም ከሁሉም አህጉር ነው ያጋዝ ነው። ጉርምርምታው ብሶ የተገኘው ግን በጥቁሮች ነው። ቆይ እኛ ምን እናድርግ? ፈዛችሁ ደንዝዛችሁ ራቁታችሁን ያገኘናችሁ። ይህ የማን ጥፋት ነው? አቅም ያላቸው መደማመጥ የሚችሉ ነገር የገባቸው ኢትዮጵያውያንማ አይሆንም ብለው መለሱን እኮ። የሚጠብቁት ንብረት ነበራቸው። ራሳቸው ያፈሩት ብዙ ነገር ነበራቸው። ያ እንዳይወሰድባቸው ቢጠነቀቁ ቢከላከሉ ያምራል። ስለ እኩልነት ቢያወሩም ያስኬዳል። ሌላው የአፍሪካ ጥቁር ሕዝብ እንዲያሆኖ ሲጠብቀን ምን ማድረግ ነበረብን? እነሱ ተንተርሰውት የሚተኙት ተራ ድንጋይ በእኛ አገር ውድ ማዕድን ሆኖ አገኘነውና ወስደን ተጠቀምንበት። ደግሞም ብንወስድባቸው ባንወስድባቸው እነሱ አይጎዱም። ለእነሱ ያው ድንጋይ ነበር። ለዘላለም ድንጋይ ሆኖ ነበር የሚቀጥለው። ነገ ከነገ ወዲያ ስንሰለጥን እንጠቀምበታለን ማለት አይችሉም። አይሰለጥኑማ። እኛ ካላሰለጠናቸው ያን ባህላቸውን ብቻ ይዘው ነበር የሚቀጥሉት። ለማሰልጠን እንኳን አሻፈረኝ ብለው ስንት ፍዳ ነው ያየነው። ታዲያ ዝቅ ብናደርጋቸው ከፍ ብናደርጋቸው ያው ዝቅ ያሉ አልነበሩም እንዴ? ዝቅ የማለትንና ከፍ የማለትን ትርጉም እንኳ ያስተማርን እኛ ነን። ያውም ትላንት ከተፈጠሩ ከ7000 ዓመት በኋላ። ይህ እየታወቀ በዛሬ ፖለቲከኞች ዘንድ የነጭ የበላይነት ይባልልኛል። ወደህ እንዳውም መመስገን ያለብን። ፈዘህ ደንዝዘህ ጠበከን እንጂ ሰልጥን አልጠበከን። በሌሊት መጥተን እንደ ሌባ አልዘረፍን።
ኃያል ነን፣ ጦር ነበረን፣ እንዘምታለን። መክቶ መመለስ የነሱ ድርሻ ነው። አልቻሉም። የድሮ ዘመን ሕግ ደግሞ ይህንን ይፈቅድ ነበር። ስለዚህ የበላይ ሆነን ገዛን። አሁንም የበላይ መሆን እንችላለን፣ ግን በእኩልነት እያሳተፍን ነው። ይህን ካደረግን በኋላ እንደገና ተመልሶ ያን ችግር አብሮ እንደተፈጠረ በሽታ አድርጎ እያዩ በየጊዜው ማላዘን ምን ይፈይዳል? ይህ አይነቱ የማንነት ቀውስ በተለይ በአፍሪካውያን ላይ በርትቶ ዛሬም ድረስ ቀጥሎ የሚገኝበት ዋነኛ ምክንያት ይህ ነው። ዛሬ ላይ ሆነው ራሳቸውን ቀድመው ከሰለጠኑት ጋር ያወዳድሩና እነዚያ ቀድመው መሰልጠናቸውን አስበው እነሱ ያኔ ዝቅ ያሉ እንደነበሩ ሲገባቸው ደርሰው መገንፈል ያዘወትራሉ። በየዕለቱ የመበለጥ ስሜት እየተሰማቸው ባለፈ ታሪክ ርር ድብን እያሉ እንደቀኑ ይኖራሉ። መቅናት ያለ ነው። ቅናታችን የምንገልጽበትን መንገድ ግን ማጤን ያስፈልጋል። በቆዳ ቀለም ሳይቀር የተበለጡ የሚመስላቸው አሉ። ባሪያ አድርገው ገዙን የሚሉ አሉ። እንዴት ነው ነገሩ? ዋናው ነገር ባሪያ ሆኖ ላለመገኘት መጣር፣ መሰልጠን፣ ራስን ማብቃት ነው እንጂ እንዲሁ እንደተፈጠረ ባለበት ተገኝቶ ምን መሆን ይችላል? በዚህ መጸጸትስ ምን ይረባል? ከባርነት ለመውጣት መጣር ያለ ነው። እናንተ ደግሞ ሂትለር ባይነሳ መቼም ነፃ አትወጡም ነበር። የአፍሪካ አርበኛ ፓን አፍሪካ አትበሉ። እሱ ጨዋታው ካበቃ በኋላ ነፃነቱን ቅርጽ የማስያዝ ሥራ እንጂ ሌላ አይደለም። ራሳችንን ነፃነታችሁን የሰጠናችሁ። ርዮቱ ሲያበቃ ሁሉም ነገር አብሮ አበቃ። ታሪኩ ይሄ ነው። ታዲያ ስለምን እኩልነት ነው የምታወራን? ከዚህ በፊት በነበረው ዝግ ጉባኤ ለጳጳሳችሁ ያነሳኸውን ጥያቄ በቀጥታ ስርጭት ተመልክቻለሁ። ለምን አናጠፋቸውም ስትል አድምጫለሁ። ታዲያ ዛሬ ላይ ይህ ጥያቄ እንዴት ሊፈጠርብህና ጥያቄ ብለህ ልታቀርበው ተነሳ? ክፉ በሽታ! ዛሬ እንኳን ነፃ ወጥተው እኩል መብት ኖሯቸው እያዩ የማይዋጥላቸው የበዙት በሽታው ባሳደረባቸው ተጽዕኖ ምክንያት ብቻ ሳይሆን እውነታውን እያወቁት እንኳ ለመቀበል ባለመፈለጋቸው ነው። እውነታው ግን አንድ ነው። እሱም ይህን በሽታ የፈጠረው ፖለቲካ መሆኑን አውቆ መፍትሄው ግን ከፖለቲካ ሳይሆን ከእምነትና ከሃይማኖት ተነስቶ ማሰብ መቻልና ምንም ማለት እንዳልሆነ መገንዘብ፣ ተገንዝበውም በፖለቲካ እየተገረሙ ስቆ ማለፍና መረጋጋት መቻል ብቻ ነው። ብዙ ጊዜ በቀላሉ የማንነት ቀውስ ውስጥ የሚገቡት ሃይማኖት የሌላቸውና ከእምነት ውጭ የሆኑ ሕዝቦች ናቸው። አፍሪካውያንን በቀላሉ የዚህ ሰለባ ማድረግ የቻልነውም በዋናነት ሃይማኖት አልባ ስለነበሩ ነው። የሆነ እምነት ይኖራቸዋል። ያ እምነት ግን እንዲሁ በልምምድና በተደጋጋሚ ገጠመኝ አንድን አካል የበላይ አድርጎ የማምለክ ባህላዊ ዘዴ እንጂ እምነት ወይም ሃይማኖት ብለን የምንጠራው ተጨባጭ የሆነ ነገር አይደለም። ከኢትዮጵያና ግዛታችን ከነበረችው ከግብጽ በስተቀር ሌሎች ብዙዎች የአፍሪካ ጥቁር ሕዝቦች እኛ ስናገኛቸው እንደዚያ ነበሩ። አምላካቸውን በየቋንቋቸው ስም ሰጥተው እንዲሁ በግምትና በይሆናል ዝናብ የሚያዘንብልን፣ ከብቶቻችን የሚያባዛልን እያሉ የሆነ አምልኮ ያካሄዱ ነበር። ይህ ደግሞ እምነትም ሃይማኖትም አይባልም። ምክንያቱም ራሱን የቻለ ሃይማኖታዊ ሕግ የለውም። ተጽፎ የተሰጣቸው መመሪያ የለም። አምላካቸውን በውል አያውቁትም። እንዴት እንደሚሰራ፣ ከነሱ ምን እንደሚጠበቅ፣ ምን ሲያደርጉ እንደሚቀጣቸው፣ ምን ሲያደርጉ እንደሚወዳቸው፣ ምን እንደሚጠላ፣ ምን እንደሚወድ አያውቁም። ነቢያት ተነስተው ያስተማሯቸው ነገር የለ። ትንቢት አያውቁ፣ ስለ መጪው አልተረዱ። እንዲሁ ዝም ብሎ አማልክት ነገር። በዚህ ሁኔታ ውስጥ ሆነው ጥቃቅን የልዑላችን ጭፍሮች አማልክት እየሆኑ እየተመለኩ የልጆች ዕቃቃ ጨዋታ አይነት ሲጫወቱባቸው ነው ያገኘናቸው። በአንዳንድ ቦታ ዛፍ ላይ የተሰቀለ የሰውና የእንስሳ አጽም፣ በሌላ ቦታ እንጨት ላይ የተንጠለጠለ የደረቀ የራስ ቅልና ቅልጥም የመሰለ አጥንት እየተመለከ፣ በሌላ ቦታ ወፉ ዛፉ አምላክ ሆኖ እየተሰገደለት፣ አሞራ እልፍ ባለ ቁጥር አማልክት አለፉ ወደ አደን እንሄድ እየተባባሉ ሊያምኑት በሚከብድ አስቂኝ ሁኔታ ውስጥ ሆነው ሲኖሩ ነው ያገኘናቸው። አቤት ያን ቅራቅንቦ ለማስጣል የነበረብን ትግል! አቤት የከፈልነው መስዋዕትነት! ልብስ ልበሱ እምቢ፣ ብስኩት ብሉ እምቢ፣ ዝናብ እንዳይጎዳችሁ ድንኳን ውስጥ ደሩ እምቢ። ይሄ ተራ የሰው አጥንት ነው፣ አምላክ አይደለም አውርዱት እምቢ።
ጦር ከመወርወር መሳሪያ መተኮስ ይቀላልና እንኩ በዚህ አድኑ እምቢ ከዱር እንስሳ የባሱ ኋላ ቀሮች ሆነው ነው ያገኘናቸው። ይህ እንዴት ይረሳል? በብዙ ትግልና በብዙ ጥረት አይደለም እንዴ ቀየርናቸው? ከዚያ ሁኔታ አውጥተን ሰው አድርገን አሰልጥነን ብዙ ታሪክ አልፎ ነፃም ወጥተው በዓለም አቀፍ መድረክ እኩል እንዲሳተፉ እስከ ማድረግ ደርሰን እንኳን አሁን ድረስ በሽታው ገና አለቀቃቸውም። ይገርማችኋል፣ በብዙ የአፍሪካ ሀገሮች ተራ ሰው መስዬ እዘዋወራለሁ፣ እጎበኛለሁ። ጎልድ ኢዝ ዋይት ብላክ ኢዝ ዳይመንድ የሚሉ ጥቅሶችን በአፍሪካ ከተሞች በየታክሲው በየህዝቡ አውቶቡስ ተለጥፎ አያለሁ። በደንብ የሚቸበቸብ የታክሲ ላይ ስቲከር ይሄ ጥቅስ ያለበት ነው። ይሄ ጥቅስ የሌለበት የጥቁር ተሽከርካሪ የለም ማለት ይቻላል። ጭራሽ ከነጭ በላይ መሆን አልፈው መሄድና በሐሳባቸው መብለጥ ይፈልጋሉ። አያችሁ፣ የበሽታው አደገኛነትና ዘላቂነት እዚህ ድረስ ነው። ከወርቅ ይልቅ ጥቁር ዳይመንድ እንደሚበልጥና በጣም ውድ ማዕድን እንደሆነ ያሳወቅናቸው እኛ ነን፣ ያውም ትላንት። ከዚያ በፊት ስለ ሁለቱም ጥቅም አያውቁም ነበር። ተንተርሰውት ይተኙ የነበረ ለነሱ የድንጋይን ያህል ዋጋ እንኳ ያልነበረውን ማዕድን እንደ ምሳሌ እያነሱ ይፎክራሉ። ያለፈ የጋርዮሽ ሥርዓት የኑሮ ዘይቤያቸውን በእኛ ማሳበብ ይፈልጋሉ። ቅኝ ስለተገዙ ሳይሰለጥኑ እንደቀሩ ያስባሉ። ባንገዛ ኖሮ፣ ጫና ባይኖርብን ኖሮ፣ የተፈጥሮ ሀብታችን ባይዘረፍ ኖሮ እስካሁን የትና የትን ደርስ ነበር እየተባለ ሊቀለድ መሆኑ ነው። መቼ ነው ቅኝ የገዛናቸው? ትላንት እኮ ነው። ታዲያ ባይገዙ ኑሮ ይሄንንስ ማሰብ ይችላሉ ወይ? አይችሉም። ከዚያው ከጋርዮሽ ሥርዓት ሳይወጡ የአሁኑ ዘመን ላይ ይደርሱ ነበር። ይህ በሆነበት ሁኔታ ጥቁሮችን ዝቅ አድርጎ የመመልከት አባዜ አሁንም አልቀረም ይባላል። እየተዋወቅን ፊደላችንን ነጥቀው የእነሱን ፊደል እስከ መስጠት ደርሰው እንዳይባል ፊደል አልነበራቸውም። ባህላችን ተበርዞ እንዳይሉ ባህል የሚሉት አለማወቅን ነው። ቅርስ ብለው ሙዚየማቸው ውስጥ የሚያስቀምጡት ግፋ ቢል አውሬ መግደያ ሹል ድንጋይ፣ የነብር ቆዳ፣ የአንበሳ ቆዳ እንጂ የስዕል ጥበብ፣ የሃይማኖት መጻሕፍት አልነበራቸውም፣ የላቸውም። በዚህ ምክንያት እነዚህን ነገሮች ለመሸፋፈንና ለማረሳሳት እኩል እንደሆኑ ለማሰብ እንዲችሉ ስለ እኩልነት መደስኮር ያበዛሉ። ዘመኑ የእኩልነት ስለሆነ በየዘርፉ እኩል ሆነዋል እኮ። በሽታው ግን አለ። ሰው እንዴት ተፈጠረ? አዳምና ሔዋን ብሔራቸው ምን ነበር? ሁለተኛውን የሰው ልጅ ምዕራፍ ያስቀጠለው የኖህና የቤተሰቦቹ ብሔር ምን ነበር? ፍቱን መድኃኒቱ እነዚህን ጥያቄዎች ጠይቆ መልሱን ማግኘት ነው። መልሱም ግልጽ ነው። ሁሉም ሰዎች የአንድ ቤተሰብ ልጆች ናቸው። ይህን ማወቅ መቻል በእርግጥም ፈውስ ነው። ይህን አውቆ ሌላው ነገር ሁሉ በራስ ችግር የመጣ መሆኑን አምኖ ንቆ መተው ነው። ፖለቲካ ያመጣው በሽታ መሆኑን መረዳትና ስቆ ማለፍ ነው። አበቃ። እና እጅሬ ግን ይሄው ሙጭጭ እንዳሉ እኝኝኝኝኝኝ እንዳሉ አሉ። ስልጣን ይዘው የነጭ የበላይ መሆን ይፈልጋሉ። እሺ ይሁንላችሁ፣ በቃ የበላይ ናችሁ ብለን ስልጣን ብንሰጣቸው ደግሞ ምን እንደሚከሰት አስቡ። ምን አይነት የባህል ማስፋፋት ውስጥ እንደሚገቡ ለመገመት ሞክሩ። ባህላችን ይባልልኛል። ቀደምት የአፍሪካውያን ባህልና ማንነት የሚሉት የነሻካ ዙሉን ዘመን ነው። ሻካ ዙሉ የእናንተ የአሁኗ የደቡብ አፍሪካ የጎሳ መሪ ነበር። ለእናንተ ታላቃችሁ እሱ ነው። ታሪክ ጥቀሱ ብትባሉ እሱን ነው የምታነሱት። ሻካ ዙሉ የዙሉ ማህበረሰብ ጎሳ መሪ ነበር። የመጀመሪያው ሻካ ጦረኛ ነው። የሚዋጋው በድንጋይና ከእንጨት በተሰራ ጦር ነው። ውጊያ የሚገጥመው በአካባቢው ካሉ ከሌሎች ጎሳዎች ጋር ሲሆን ምንም አይነት የሚያጋጭና ለጦርነት የሚያበቃ ምክንያት ግን የላቸውም። ሻካ ግን በቃ ጀግና ስለሆነ ይዋጋል። ወይ የአደን ቦታችን አትሻሙን ራቅ በሉ፣ ወይም በዚህኛው ዱር አትለፉ፣ ወይም ሌላ እያለ እየተጣላ ይዋጋል። እና ሻካ ዙሉ ራቁቱን ሆኖ ራቁቱን የሚኖርን ሕዝብ ይገዛል፣ ያስተዳድራል። ወጣቶች ካደኑት አውሬ ልብ ልቡን የሚሰጡት ለሱ ነው። በቃ ንጉሥ ነው። ይህ ንጉሥ ድንገት እናቱ ሞተችበትና በጣም አዘነ። በሐዘኑ ምክንያት 10,000 የዙሉ ጎሳዎችን ከነነፍሳቸው ከስር አንጥፎ እናቱን ከላይ አድርጎ ቀበረ። 10,000 ሰው ከነነፍሱ በትልቅ ጉድጓድ ውስጥ ቀበረ። እናቱን ስለሚወድና በጣም ስላዘነ መሆኑ ነው።
የእናቱን ገዳዮች ለመበቀል እንዳይባል እናቱ የሞቱት አርጅተውና ታመው ነው። የደቡብ አፍሪካውያን ባህል ይሄ ነው ክቡራን። ሻካ ዙሉን ብዙዎቻችሁ በታሪክ ታውቁታላችሁ። ታዲያ በዚህ ታሪካችን እንኩራ ነው እየተባለ አለው ወይስ ይሄን ባህላችን ባህል ብላችሁ ነው ተጭናችሁ በኃይልና በጫና አስለወጥናችሁ እያላችሁ የምትወቅሱን? እውነቱ ይህ በሆነበት ሁኔታ ዝቅ አድርጋችሁን ማንነታችን አጥፍታችሁ ባህላችን አስለውጣችሁ የባህል ወረራ ተፈጽሞብን መሬታችን ተወስዶብን እየተባለ ይወራል። ይህን ማለት ነውር አይሆንም። ስለዚህ በዚህ በአሁኑ ዘመን እንኳ ከፍ ከፍ ብትሉ ስልጣን ብትይዙ የማንነት ቀውስ ያልኩት በሽታችሁ እስካለቀቃችሁ ድረስ የምትዘረጉትን አስተዳደር ስርዓት እናውቃለን። እንደ ሻካ ዙሉ አይነት ጀብድ ነው ልትፈጽሙ የምትችሉት። ያን ልትፈጽሙብን፣ ልትበቀሉን፣ በቀሉ ደግሞ የሐሰት ወሬን ተንተርሶ የሚፈጸም በቀል ስለሚሆን በጣም ሰቅጣጭና በዓለማችን ያልተለመደ በቀል ነው የሚሆነው። ደግሞም ስልጣን ይዛችሁ ታይታችኋል። እንኳን የነጭ የበላይ ሆናችሁ የራሳችሁን ወገን ላለፉት 50 ዓመታት የመምራት ዕድል አግኝታችሁ መርታችሁ አይተናል። ያየነውም እንዴት እንደምትገርፉ፣ እንዴት እንደምትደፍሩ፣ እንዴት የሰው ሥጋ እንደምትበሉ ነው። በማዕከላዊ አፍሪካ በነ ቦካሳ፣ በምስራቅ አፍሪካ በነ ኢዲ አሚን ዳዳ የሰው ሥጋ ስትበሉ አሳይታችኋል። ሁሉም ታይተዋል። አሁንም ድረስ እየታየ ነው። ለከት የለሽና ስነ ምግባር ያልታከለበት የሃይማኖት አልባ ሰዎችን ጭካኔ ዛሬ ድረስ እየፈጸማችሁ አይደለም እንዴ? ያውም በድብቅ በሆነ በአደባባይ። ታዲያ እንዴት ብሎ ነው ማህበራዊ ስነ ምግባር የማያውቅ ሕዝብና ማህበራዊ ስነ ምግባር የሚያውቅ ሕዝብ እኩል የሚሆነው? የአፍሪካውያን የእርስ በርስ እልቂት በሙሉ የማንነት ቀውስን ተከትሎ በሚመጣ በሽታ ምክንያት የተከሰተ ነው ክቡራን። ይህ ሁሉ እልቂትና መፈናቀል ያን በሽታ በዚህ ዘመን ፖለቲካ ለማከም የሚደረግ የአላዋቂዎች መፍትሄ ፍለጋ እንቅስቃሴ ውጤት ነው። የማንነት ቀውስን በየመድረኩ እያነሱ መጮህና መቆጨት፣ እሱንም በዚህ ዘመን ፖለቲካ ለማከም መሞከር በቢላዋ ጫፍ ትልቅ ቁስልን እንደማከክ ይቆጠራል። ይህን የሚሉ መሰል አፍሪካውያን መሪዎች ካሉ ንገርልን፣ በሽተኞች ብለህ ስደብልን። ከጀማይካውያን እንኳን አይማሩም። በዚህ ዙሪያ ጀማይካውያንን በጣም አደንቃለሁ። ከፍተኛ የሆነ የማንነት ቀውስ ውስጥ መግባት የነበረባቸው በሽታው ከባድና ዘላቂ ሆኖ ሊገኝባቸውና አንድ በአንድ እየመዘዘ ሊፈጃቸው ይችሉ የነበሩ ሕዝቦች ጃማይካውያን ናቸው። እናንተስ መቼም ታሪክ፣ ባህል፣ ሃይማኖት ባይኖራችሁም ቢያንስ ቦታችሁን ታውቃላችሁ። አባት አያታችሁ የትኛው ዋሻ ላይ ይኖሩ እንደነበር ታውቃላችሁ። ምክንያቱም የቀድሞው ቦታችሁ ዛሬም ድረስ ስላለና በአዳዲስ ስያሜ ተከልሎ ራሱን የቻለ አገር ሆኖ ስለሚገኝ እዚያ አካባቢ የተገኛችሁ መሆኑን ትገነዘባላችሁ። እኛ የአፍሪካ አገሮችን በጂኦግራፊ ጥበብ እያካለልን የየራሳችንን ስያሜ እየሰጠን ነው አህጉሪቱን ያዋቀርናት። የቀድሞ ባህላዊ ስሞች ዛሬ የሉም። እኛ ደግሞ ገና ስም ከማውጣታችን በፊት ነው ባሮችን በከየቦታው ማጋዝ የጀመርነው። ለምሳሌ አንድ ጥቁር ዳጎምባዊ ነኝ ሊል አይችልም። ጋናዊ ነኝ ቢል የአሁኗ ጋና ውስጥ ማለቱ ነው። መጀመሪያ ጎልድ ኩዌስት፣ ከዚያ ጋና ያልናት እኛ ነን። ስለዚህ ጋና ከመሆኗ በፊት የነበራትን ዳጉምባ የሚል ስያሜ እንደያዘች የተጋዘ ባሪያ ከነጻነት በኋላ ተመለስ ቢባል የት ይሄዳል? የትም ሊሄድ አይችልም። ምክንያቱም ዳጎምባ ሲባል የአሁኗን ጋና ይዞ ሞዛምቢክን አካሎ ደቡብ አፍሪካን ይዞ ሰፊ ጫካን የሚያካትት ቦታ ስለሆነ መሄድም ማወቅም አይችልም። ከደቡብ አፍሪካ ይሁን ከምዕራብ አፍሪካ ከየት እንደመጡም አያውቁም። እንዲህ አይነቱ ስያሜ በራሱ የመጣው በኋላ ስለሆነ ማንም የሚያውቅ የለም። ዛሬ ጀማይካ በምትባል አገር የሚኖሩ ሕዝቦች ታሪካቸው ይህ ነው። በጣም አሳዛኝ ታሪክ ሲከሰት ያየነው በእነሱ ዙሪያ ነበር። እነሱ ግን ፈጥነው ወደ መፍትሄው በመሄድ ፍቅር ብለው ጠቅልለው እረፍ አሉ። ጃማይካውያን ስረ መሰረታቸው አፍሪካ መሆኑን ያውቃሉ። የት ቢባሉ ግን አያውቁትም። ያኔ ከየአፍሪካ ሀገሩ ሴቶቹንም ወንዶቹንም ለባርነት እየመለመልን እንወስድ ነበር። የምንወስዳቸው ጥቁር ሕዝቦች ሲደክሙና ሲዝሉ፣ በመንገድ ብዛት፣ በረሃብ፣ በበሽታ ሲጎዱ፣ እግራቸው ሲቆስል፣ በተለያየ ምክንያት አካላቸው ሲጎድልና
መድረስ እንደማይችሉ ስናውቅ በአሁኗ ጃማይካ ደሴት ላይ እንደ ዕቃ እየጣልናቸው ነበር የምንሄደው። ስንመለስ አገግሞ ድኖ ያገኘነው ካለ ይዘነው እንሄዳለን። ፈረንሳይም ከግዛቷ፣ ቤልጅየምም ከግዛቷ፣ እኛም ከግዛታችን ከተለያዩ የአፍሪካ ሀገራት ወደ መርከብ ስንጭናቸው ደህና የነበሩ በጉዞ ላይ እንዳሉ ግን የተጎሳቆሉ በሰንሰለት ክርክር እጃቸው እየተቆረጠ እግራቸው ቆስሎ መራመድ ሲያቅታቸው ከተጫኑ በኋላ የተለያየ ችግር እንዳለባቸው ዘግይተን ስናውቅና አካለ ስንኩል መሆናቸው ሲገባን እንደማይጠቅሙን ስንረዳ የምንጥልበት የቅኝ ገዢዎችና የባሪያ አጋዦች የጋራ ቦታ የአሁኗ ጃማይካ ነበረች። የአካለ ስንኩላን ባሮች መጣያ ገንዳ። በዚያ ሁኔታ ሆነው እዚያው እያገገሙ እየተጋቡ እየተዋለዱ ኑሯቸውን ቀጠሉ። ብዙ ታሪክ አለፈ። ነፃነት መጣ። ነፃነት ሲመጣ ግን የት መሄድ ይችላሉ? ረጅም ዓመታት አልፏል። ጫካቸው ተመንጥሮ ከተማ ሆኗል። የቀድሞ ስሞች ተሽረው በሌላ ተቀይረዋል። ከደቡብ ይምጡ ከሰሜን አያውቁም። ታናሽ ወንድም አውሮፓ፣ ታላቅ እህት አሜሪካ፣ ታላቅ ወንድም ጃማይካ። በቃ ተዘበራርቋል። አባት፣ እናት፣ አያት የሚባል ነገር የለም። መመለስ አይቻልም። ሙሉ በሙሉ ማንነት የሚባል ነገር ሳይኖራቸው በአዲስ ሀገር አዲስ ሕይወት፣ አዲስ ታሪክ፣ አዲስ ማንነት፣ አዲስ ሃይማኖት፣ አዲስ ትንቢተኛ፣ አዲስ መዝሙር፣ አዲስ ባህል ፈጥረው ስለ ፍቅር ብቻ እያዜሙ ራሳቸውን አሳምነው ችለውት መኖር ቻሉ። ጃማን፣ ያማን፣ ፒስማን እያሉ ራሳቸውን ማረጋጋት ቻሉ። ስለ ዓለም አቀፍ ፍቅር የሚያትቱ ሬጌ ሙዚቃቸውን እየሰሙ ጥያቄያቸውን እያዳፈኑ ሰላማቸውን ለማግኘት ሞከሩ። እንዲህ በጊዜ ሽክፍ ማለትና ራስን እስከ መጨረሻው ለዘለቄታው ማሳመን መቻልም መፍትሄ ሆኖ እንደሚገኝ ከነሱ መማር ትችላላችሁ። ሌላ ምንም ምርጫ እንደሌለ ያውቃሉ። የድሮ አስቀያሚ ፖለቲካ እንዳይደገም በመከላከል ቁስላቸውን እያከሙ ስለ ፍቅር እያዜሙ ቀጠሉ። ወደ በቀል፣ ወደ ስድብ እንኳን አላመሩም። ወደ ቀድሞው ስርዓት እንዳንመለስ ስለ ነጻነትና ስለ ፍቅር ብቻ እናውራ በሚል ፍልስፍና ተወስነው ዛሬ ከነችግራቸውም ቢሆን ከሌላው ጥቁር ሕዝብ እጅግ የተሻለና ጥሩ የሚባል ደረጃ ላይ መድረስ ቻሉ። ችግራቸው ያው የሌላው ጥቁር ሕዝብም ዘንድ ያለ ችግር ነው፣ ሐሽሽ ነው። ምንም ይሁን ግን ከዚህ ከማንነት ቀውስ በሽታ ወዲያ ተፈውሰው ድነው አሁን ላይ በደንብ አገግመው ይገኛሉ። ይህ አሳዛኝ ታሪክ ነው። ምንም አይነት ማንነት የሌለበት አሳዛኝ ታሪክ። የአባታቸውን ስም ጠርተው የአያታቸውን አይደግሙም። ከዚያ በኋላ ግን እያስቀጠሉ መሄድ ቻሉ። ያን ቁስል ለማከም የሚያስችላቸውን መድኃኒት ፍለጋ ወደ ፖለቲካ አይደለም የሄዱት፣ ወደ ሃይማኖት ነው፣ ወደ ይቅርባይነት ነው። ማካቬሊ የሚባል ፖለቲከኛቸው የፖለቲካም የሃይማኖትም ጭምር ፍልስፍና አንግቦ ትንቢተኛ ሆኖ ተነሳ። ከአፍሪካ ነፃ ንጉሥ ይነሳል፣ አፍሪካውያንን ነፃ ያወጣል፣ አምላካችን አልተወንም፣ ነቢይ ያስነሳልናል፣ ዓለም ላይ ሰላምና ፍቅር ይሰፍናል፣ ጥቁሮች ወደ አፍሪካ ይመለሳሉ፣ ቅኝ ገዢዎቻችን ከዚህ መጥፎ ተግባራቸው ይቆጠባሉ፣ የሰው ልጅ ዘሩ አንድ ነው፣ ይህ ችግር የፖለቲካ ችግርና የባቢሎናውያን የቅኝ ግዛት ፍልስፍና ያመጣው ነውና አይቀጥልም፣ አይዟችሁ ማለት ጀመረ። እሱን ተቀብለው ጥቁር ሕዝቦች በየጥጥ ማሳው በባርነት ባሉበት ሆነው ቅል ቅል በሚል የሙዚቃ መሳሪያ የትንቢተኛቸውን ቃል በዘፈን ማዜም ጀመሩ። ዘጸአት ብለው አዜሙ እያሉ ቀጠሉ። ሁሉም አልፎ ነፃ ሆኑ። በታሪካዊ ግጥጥሞሽ የኢትዮጵያው ንጉሥ ነፃ ሆኖ ታየ። ይህን የታሪክ ግጥጥሞሽ ይዘው ከመጽሐፍ ቅዱስ ጋር እያገጣጠሙ አፄ ኃይለ ሥላሴን የትንቢታቸው ፍጻሜ አድርገው ተቀበሉ። ይሳሳቱ አይሳሳቱ ያ አይደለም ቁም ነገሩ። ዋናው ነገር ከማንነት ቀውስ በሽታ ፈጥነው መዳን መቻላቸው ነው። መፍትሄውን በጊዜ ማወቃቸውና ተግባራዊ እርምጃ በጋራ ወስደው ጠፍተው ከመቅረት መዳናቸው ነው። በእኔ ማነኝ ጥያቄ ተብሰልስለው በእኔነት ተነስተው በማንነት ቀውስ ተበጥብጠው ሌላውን ጥቁር ሕዝብም አለመበጥበጣቸው ነው። በዝቅተኝነት ስሜት ተረብሸው ሌላውን አለመረበሻቸው ነው። የዝቅተኝነት ስሜት እየተሰማቸው በስነ ልቦና ቀውስ ታውረው በየደቂቃው በየሰዓቱ ዝቅ ያሉ እየመሰላቸው ከፍ ከፍ ለማለት የሚጣጣሩ ከንቶች ሆነው አለመገኘታቸው ነው። ዛሬ ሙሉ በራስ መተማመን ያላቸው ጥቁር ሕዝቦች እነሱ ናቸው። ዘና ፈታ ያሉ ናቸው።
ያማን ጃማን ፒስማን ይላሉ እንጂ እንደ ብዙዎች አፍሪካውያን እናንተ እኮ ድሮ እያሉ ጥርስ አይነክሱም። ቀና እንዲሉ ያደረጋቸው ደግሞ የበሽታውን ፍቱን መድኃኒት በጊዜ ስላገኙ ነው። እንዴትም አድርገው ይተርጉሙት፣ ቢያንስ ግን የሃይማኖቱን መጽሐፍ ይዘውታል፣ ያነቡታል። ስለ ፍቅር የሚያወራን ዶክትሪን መርጠዋል። አይገርማችሁም? ቀውሰው መገኘት የነበረባቸው እነሱ ሆነው ሳለ ነገር ግን በተቃራኒው እናንተ ብሳችሁ ተገኛችሁ። ለምን? መዳን ስለማትፈልጉና ስለታወራችሁ። በዚያች የማይተዋወቁ ሕዝቦች ባሉባትና ትናንት ተዋውቀው ተዋልደው በረቡባት ሀገር አንድም ጊዜ የፖለቲካ ብጥብጥና የዘር ጭፍጨፋ ተካሂዶ አያውቅም። የብሔር ጸብም ተነስቶ አያውቅም። ይህን ለማድረግም ዋጋ ከፍለዋል። ጃማይካውያን ብዙ ጊዜ የሚተቹት በሃይማኖታቸው አወዛጋቢነትና በሐሽሽ በምናምን ነው። እርግጥ ሁሉም እንደዚህ አይደሉም። ምንም ይሁን ምን ግን ሃይማኖት አላቸው። ለምሳሌ የቦብ ማርሌው ሃይማኖት በየቀኑ ከመጽሐፍ ቅዱስ ውስጥ አንዳንድ ምዕራፍ ማንበብን ያዛል። አንዳንዱ ኃይለ ሥላሴን ነቢይ፣ አንዳንዱ አምላክ ወዘተ ይበሉ እንጂ ዋናውን የሃይማኖት መጽሐፍ ይዘውታል፣ ይመሩበታል። እሱን ያዙ ማለት ደግሞ ስለ ሰዎች አፈጣጠርና ስለ ሁኔታዎች ያውቃሉ ማለት ነው። በተረፈ በቀድሞ አባቶቻችን አምልኮ አሞራና ዛፍ እያመለክን እንቀጥል፣ ባህላችን እናሳድግ፣ ተጭናችሁን ነው እንጂ የሚያኮራ ባህል፣ የሚደነቅ ማንነት፣ ረጅም ዘመን ያስቆጠረ ቀንድና ምናምን ነበረን አላሉ። እንዲህ እያሉ አልዋሹም። ውሸት ምንም ጥቅም እንደሌለው ገብቷቸዋል። በቃ ዋናው ፍቅር ነው አሉ። እነዚህ ሰዎች ሐሽሽ ቢያጨሱ፣ ጸጉራቸውን ቢያሳድጉ፣ ራሳቸውን በተለያየ ሱስ ቢደብቱ አይፈረድባቸውም። እንደ አሁኖቹ አንዳንድ ኢትዮጵያውያን ንጹሕ ለብሶ ጸጉሩን ተስተካክሎ ብሔር ከብሔር የሚያጋጭ ስድብ በቴሌቪዥን ከማሰራጨትና የቀድሞ አባቶቹን ከመሳደብ እንደነሱ ጸጉሩን ጠቅልሎ ሐሽሽ እያጨሱ በፍቅር መኖር መቻል እጅግ የተሻለ ነው። በዘረኝነትና በኔነት ከመስከር በሐሽሽ መስከር የተሻለ ነው። በጉዳት ደረጃም ብንሄድ ከሐሽሽ ጉዳት የበለጠ ከባድ ጉዳት የሚያደርሰው የዘረኝነት ስካር ነው። የእኔነት ስካር ነው። እኔነት ስግብግብነት ነው። ጥቁር አፍሪካውያን ከእነሱ እንኳን አትማሩም። እዚህ ደረጃ ደርሳችሁ እኩል ከሀያል አገር ጋር እየተሳተፋችሁ እንኳን ከእኔነት አለመውጣት፣ ከበታችነት ስሜት አለመላቀቅ የሚያኮራ ባህልና ሃይማኖቱን ፊደልና ታሪኩን በግድ እንደተነጠቀ ሕዝብ ሆኖና መስሎ መቅረብ፣ መቆጨትና መጸጸት ምን ማለት ነው? ማንን ለመዋሸት ነው? ምንስ ለማትረፍ ነው? ምን ካሳ ለማግኘት ነው? የሚሉ በርካታ ጥያቄዎችን የሚፈጥሩ አናዳጅ ጥያቄ ስላነሳህ ነው ብዙ ለማለት የተገደድኩት። ግልጽ ነው ወይ ደቡብ አፍሪካ? አሁን ግልጽ ነው ንግሥት ሆይ፣ መታረም አለብን ያሉት ሁሉ ልክ ነው። ሁላችንም ጥቁሮች የተመሳሳይ በሽታ ሰለባዎች መሆናችን በደንብ የገባኝ ዛሬ ነው። አመሰግናለሁ ንግሥት ሆይ በማለት ከዚህ ርዕስ ቶሎ እንዲወጡ የሚማጸን ቃና ባለው ድምጸት አመኑና ተገላገሉ። ጎበዝ! እንዲህ ጥፋትን በጊዜ ማመን ብዙ ትርፍ አለው። ጊዜህን ቆጥበህ ለቀጣይ ሥራ ለመዘጋጀት ይረዳል። ከራስም ከተፈጥሮም ጋር ተጋጭቶ ዕድሜ ልክ እየተብሰለሰሉ ጸጉር እየነጩ ከመኖር ያድናል። እውነትን መቀበል ብዙ ትርፍ አለው። ክብር ለልዑላችን። አሜን። ቀጥል አሉ ወደ ሳውዲ አረቢያው መሪ እየጠቆሙ። አመሰግናለሁ ንግሥት ሆይ፣ ክብር ለልዑላችን። እኔ በየደቂቃው፣ በየሰዓቱ፣ በየቀኑ፣ በየሳምንቱ፣ በየወሩ የሚከነክነኝ አንድ ጥያቄ ነው ንግሥት ሆይ፣ ሃይማኖትን የማፈራረሱ ጉዳይ። ክብርነቶ እንደገለጹት ለአፈጻጸማችን የሚረዳው ዋናው ነገር የዚያን ሕዝብ የጠበቀ ሃይማኖትና እምነቱን ማንኮታኮት መቻል ነው። ይህ ይሁን ከተባለ ደግሞ ቀደም ሲል ያሳዩንን እነዚያን በ10 ሺዎች የሚቆጠሩ ለበላይ አካሉ ክብርና የአምልኮ ተግባር ሲባል የተገነቡ እጅግ አስደማሚ የሆኑ በከበሩ ጌጣጌጦች የተንቆጠቆጡ ክብርነቶ ገዳማት፣ አድባራትና አብያተ ክርስቲያናት ብለው የገለጿቸውን የሃይማኖት ተቋማትና ቤተ መቅደሶች የግድ ማፍረስ ሊኖርብን ነው። መቼም እነዚህ ቦታዎች ተጠብቀውና ተከብረው እስካሉ ድረስ ወይም አሁን ባሉበት ሁኔታ እስከቀጠሉ ድረስ ሕዝቡም ሃይማኖታዊ ሥርዓቱን መፈጸሙን መቀጠሉ አይቀርም። የእምነትና የሃይማኖት ተቋማቱ ሳይፈርሱ ደግሞ በቀላሉ ምዕመኑን ወደ ልዑላችን ማምጣትና ወደ ራሳችን ክብ ማስገባት ሊከብድ ይችላል። ታዲያ እንዴት ነው ልናፈርስ የምንችለው የሚል ጥያቄ ደጋግሞ በውስጤ ይመጣል። ስለዚህ የዚህን ዘዴ ቁርጥ አድርገው እንዲመልሱልን እፈልጋለሁ።
ሌላው ከዚህ ጋር አያይዤ ማንሳት የምፈልገው ጥያቄ የሃይማኖተኛውን እምነት መሸርሸር፣ የሃይማኖታዊ ተቋማቱን ንብረት ከነምዕመኑ መውረስና የልዑላችን ንብረት ማድረግ ብለው በገለጹት ዙሪያ ነው። በምን አይነት ዘዴ ነው ከነ ውስጥ ቁሳቁሳቸው መውረስና የልዑላችን ንብረት ወደ ማድረግ የምናመጣቸው? ይህ ጥያቄ የዚያችን ሀገር ሃይማኖትና ሃይማኖተኛ በሚመለከት ነው እና ዘዴውን ቢጠቁሙን። ሌላም በጣም የሚያስጨንቀኝ ተመሳሳይ ነገርም አለ። አሁን የኛ ህዝብ ቁርአንን ጣል ብንለው አይጥልም። የሌላው ዓለም ህዝብም መጽሐፍ ቅዱስን ጣል ቢባል አይጥልም። እንዲያው የዚህ ዘዴ ምን ሊሆን ይችላል? የሃይማኖት ተቋማቱስ እሺ ፍረሱ እንበል። ነገር ግን የሃይማኖቱ መጽሐፍ እስካለ ድረስ ምዕመኑ የእምነት ተቋሙ ቢፈርስበት እንኳ በአማኝነቱ መቀጠሉ አይቀርም። መላው የዓለም ህዝብ ደግሞ በልዑላችን ስር ነው መሆን ያለበት እና ግራ ግብት ይለኝ ጀምሯል። ንግሥት ሆይ ወይ እንደ ሰሜን ኮሪያ በየሀገራችን ሃይማኖትን በሕግ አንከለክል ነገር። ምናልባት በዚህ በኩል በክቡርነቶና በቤተሰቡ በኩል ቀድሞ የታቀደ ወይ የተጀመረ ሥራ ይኖር ይሆን? እስኪ በደንብ አፍታተው ይንገሩን ንግሥት ሆይ። አመሰግናለሁ በማለት የነገሩ እንደጠፋባቸውና ጭንቅ እንዳላቸው በሰውነት እንቅስቃሴም በፊት ገጽታም እያረጋገጡ ጠየቁ። ንግሥቲቱም በርህራሄ ዓይን እያዩ ጥያቄያቸውን ፈገግ ብለው ሲያዳምጡ ቆዩና ምላሽ ወደ መስጠት አመሩ። እናንተ አረቦች ስትባሉ ማፍረስ የሚለውን ቃል የምታውቁት አገር በማፍረስ ትርጓሜ ብቻ ስለሆነ ይህን ጥያቄ በማንሳት አልደነቅም። የእናንተ ማፍረስና የእኛ ማፍረስ ግን በመጠኑ ይለያያል። ይሄ እኮ ፖለቲካዊ አጀንዳ አይደለም። አፍርሰን እንደገና ለመልሶ ግንባታ በጀት የምንመድብበት አይነት አካሄድ አታስመስል። እነዚህን የእምነት ቦታዎች ማፍረስ ስንል ሕንፃና ግንቡን ማፈራረስ ማለታችን አይደለም። መዝረፍ ስንልም ተደብቀን እየገባን ታቦትንና ንዋየ ቅድሳትን ከአንድ በአንድ መስረቅ ማለታችን አይደለም። ያገላለጸ ስህተት ከሆነ ይቅርታ ልጠይቅና በትክክለኛው ቃል ልግለጸው። ሙሉ ለሙሉ መውረስ ማለቴ ነው። ግንቡ ቢቆይ የኛው ነውና ይጠቅመናል እንጂ አይጎዳንም። እርግጥ ነው አንዳንዶች ቤተ ክርስቲያንና ገዳማት ያሉባቸው ቦታዎች ለመንፈሳዊ ጦርነት ወሳኝ ቦታ ከሆኑና ካስፈለጉን ያለ ርህራሄ ልናፈርስ እንችላለን። በቀጥታም ባይሆን በተዘዋዋሪ በራሳቸው ስህተት የነደደ የተቃጠለ እያስመሰልን ልናወድም እንችላለን። አውድመንም በቃጠሎም ምክንያት የተሰማንን ሐዘን እየገለጽን በጸጸት ስሜት ውስጥ የተዘፈቅን እያስመሰልን ለመልሶ ግንባታ የሚሆን በሚል ሚሊዮን ዶላሮችን ልንለግስ እንችላለን። እነሱም አያፍሩም። የእርዳታ እጃችሁን ዘርጉልን ማለታቸው አይቀርምና ገንዘቡንም ሰጥተን ይህን የመሰለ ደብር በዚህ ጠባብና ለአደጋ በተጋለጠ ቦታ እንዴት ገነባችሁ በሚል በሌላ በተሻለና ሰፋ ባለ ቦታ